አሸናፊ አደራይ ይሁን ካሜራ Yep, that's me. What's up እንግዲህ ጋይስ እንዴት ናችሁ? ወደ ዩቲዩብ ቤተሰቦች ዛሬ እንግዲህ በሌላ ቪዲዮ ተመልሰናል። አሁን የምንገኘው በዘንድሮ የ2025 ጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ነው። አሁን ወጥቼ ምናምን ያለውን ነገር በደንብ አሳያችኋለሁ። እስከ መጨረሻው ድረስ ተከታተሉ። ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ። እዚህ ጋር ጀለሳለ ኃይሌ ይባላል። ዩቲዩብ አለ ጋርድ ነው የኔ ጋርድ ነው። ደምሮም ጠይቅስ ጀመር ብቻ እየገባችሁ ሰብስክራይብ አድርጉ በደንብ። ይሄን ቪዲዮ ላይክ ካላደረጋችሁ ላይክ አድርጋችሁ ሰብስክራይብ ካደረጋችሁ በኋላ የደወል ምልክቷን መጫን እንዳትረሱ። ይመቻችሁ። አሁን ወደዛ እንሄዳለን። እስኮ Raji Kaswari. Now 40. በመጀመሪያ ማመስገን ፈልገው አምላኬ ነው። እዚህ ጋር የምታዩት ልጅ የትም አይደርስም የተባለ ይሞታል የተባለ ሰው አይሆንም የተባለ አንድ ልጅ ነው። ግን እግዚአብሔር በእናንተ ፊት ሞገስ ስለሰጠኝ እግዚአብሔር በእናንተ ፊት ስላቆመኝ ከሁሉ በፊት አምላኬን ነው የማመሰግነው። ከዛ በኋላ ቤተሰቦቼን አመሰግናለሁ። ቦት ላደረጋችሁ ፍቅራችሁ ላሳዩ ሰዎች እግዚአብሔር ያክብራችሁ። በጣም ማመስገን ነው። Now voting Best Social Impact Content with 5 ተወዳዳሪዎች አዲስ ናማ ዶክተር አብይ ኪምቢ ቢላ ማስተር አብነት መልካም ማን ይመስላችኋል? አይሰማም። እንግዲህ ቲክቶክ ክሬቲቭ አዋርድ ከዚህኛው ከፌስታው ከምን ባለፈ ማህበራዊ ኃላፊነትን በመወጣት በተለይ ለተለያዩ ድርጅቶች ትልቅ ድጋፎችን ያደርጋልና ያለፈው ዓመት የቲክቶክ ክሬቲቭ አዋርድ አሸናፊዎችን ፋውንዴሽናችን ድረስ ይዞ በመምጣት በቀን ከ2000 የምንመዝብበትን ተቋም ፕሮሞት በማድረግ በማስተዋወቅ ኢትዮ ቴሌኮም ሰጥቶን ነበር እና መጋቢት ወንድም ካለ የሚል ነገር ሰጥቶን ነበርና ያም ፕሮሞት በማድረግ ለ4 ወር የምገባ ወጪያችንን በእነሱ ምክንያት ተሸፍኖልናልና አመስግኖልን። ስለዚህ በዚህ እንግዲህ ዘርፉንም ጭምር ውስጥ ኢንዱስትሪ ውስጥም ጭምር ስላለው ነውና እንግዲህ የዘንድሮ ቤስት ሶሻል ኢምፓክት አዋርድ አሸናፊ በጣም በቃ እጅግ የምፈልገው በጣም የምወደው በጣም ትልቅም በዚህ ነገር ላይ ኢምፓክት ያመጣ ወንድማችን ዶክተር አብይ
በሕክምናው ዘርፍ ትልቅ ነገር የሰራ ወንድማችን ነውና እንኳን ደስ ያለህ ወንድማችን። ኧረ ምን ጉድ ነው! በቤዚክ ሶሻል ኢምፓክት ኮንተንት ዘርፍ በድጋሚ በፊት ለሁለተኛ ጊዜ ያሸነፉት ዶክተር አብይ ናቸው። እንኳን ደስ አላችሁ ዶክተር አብይ። በድጋሚ በጣም አመሰግናለሁ ሁላችሁንም። ያው በስፔሻል ለመረዳችሁኝ ላከበራችሁኝ ለኢትዮጵያ ሕዝብ በሙሉ በጣም አመሰግናለሁ። ነገር ግን እዚህ ጋር አንድ ሰው መጥራት እፈልጋለሁ። ማስተር አብነት አንድ የወደዚህ መስራት ትችላለን? ማስተር አብነት ዋቸው ለመድረክ ልትመጣ በሆነ በእውነት ባስደመመኝ መልካምነት ያስተሳሰረው ጓደኝነት ማስተር አብነት ዶክተር አብይ ወደ መድረክ እየጋበዘን ነው። እባካችሁን እጃችሁን አንድ ላይ ሆናችሁ በጭብጨባ ማስተር አብነትን ወደ መድረክ ተቀበሉልን። በመልካም ስራዎቹ የተለያዩ ሰዎችን ሕይወት በመቀየር ዓመቱን በሙሉ እንዲሁም የሌሎቹን ዓመት ላይ ሲያግዝ የነበረ ማስተር አብነት ለመረዳችሁኝ በሙሉ ከልብ እያመሰገንኩ ነገር ግን ደግሞ እኔ በራሴ ይሄ ነገር ለማስተር አብነት መስጠት እፈልጋለሁ። ዶክተር አብይ የቤት ሶሻል ኢምፓክት ኮንተንት አዋርድን ለማስተር አብነት ሰጥቷል። እናመሰግናለን። ጌታ ሆይ እዚህ ሊቆም የረዳኝ እግዚአብሔር ስሙ የተመሰገነ ይሁን። የኢትዮጵያ ሕዝብ እዚህ የተገኛችሁ በላይ የምትከታተሉ ሁላችሁንም ከልብ እወዳለሁ። ለአብይ አንድ ነገር ብቻ ነው የሚመኝለት። ዶክተር አብይ እግዚአብሔር ጤና ብቻ ይስጣል። ስላከበርከኝ ለእኔ አይገባኝም። ምንም አልሰራውም። እሱ ከሰራው ስራ አንጻር ይገባል፣ በጣም ይገባል። እኔ ደግሞ እጅግ በጣም የሚወደውና የማደንቀው ከልብ የሚሳሳለት ወንድሜ መልእክተኛው ካለ እሱ አስተላልፋለሁ። በኢየሱስ ይህ ነው የቤት ሶሻል ኢምፓክት አዋርድ ማለት። ሁለት ያለ ለሌላ ካፍል ነው የሚለው እዚሁ ጋር በተግባር እየተመለከትነው እንገኛለን። መልእክተኛው ባንኮ ለመድረክ እንዳለን እዚህ አካባቢ ከተገኘ መልእክተኛው ከመካከላችን ካለ እባክህን ወደ መድረክ ተወካዮች ከሆናችሁ እባካችሁ ወደ መድረክ እዚህ የቤት ሶሻል ኢምፓክት አዋርድ ላይ ሁሉም ተሰብስበው ቢባሉ እንደዚህ አይነት ነገር እንደሚያደርጉ እርግጠኞች ነን። ውስጣቸው ያለው ለሰዎች ሩሩ አጋዥነት ስለሆነ እባካችሁ አንድ ሞቅ ያለ ጭብጨባ ለሶስቱ እባካችሁ። ያሰባቸዋል። በአንድ ሽልማት ሶስት አሸናፊዎች ሶስቱንም ከልብ አድርገን እናመሰግናለን። ሽልማቱንም የሰጡልን ወንድም ታድንን ከልብ አድርገን ለማመስገን እንወዳለን። አመሰግናለሁ። Congratulations. በየቀኑ
ከሜንስትሪም ሚዲያ ወደ ሶሻል ሚዲያ በጣም ትኩስ ዜናዎች በማቅረብ የሚታወቁ በጣም ብዙ ወጣቶች አሉ። እኛ ማታ 2 ሰዓት ዜና ነበር የሚጠበቀው። አሁን ግን በየሰከንዱ የወቅታዊ መረጃዎችን በመስጠት በጣም ብዙ ወጣቶችን እያፈሩ ስለሆነ የሶሻል ሚዲያው በጣም ደስተኛ ነኝ። አሁን እስቲ እነማን ናቸው በጣም አሪፍ ዜናዎችን በየሰዓቱ በየሰከንዱ የሚያቀርቡ ተከታተሉ ማለት ነው። ቤስት ኢንፎርማቲቭ ኮንተንት ምርጥ 5 እጩ ተወዳዳሪዎች አወንታ በርሲሳ፣ ብሩክ ኒውስ፣ ሙሴ ሰለሞን፣ ይድነቅ አሲ። ብሩክ ብሩክ ያ በሶሻል ሚዲያ ወይ አሁን ኮንተንት ይዘት ንጉስ ነው እና ብሩካችሁ የጥቁር ይዘቶች በማቅረብ በጣም ጎበዞች የሆናችሁ ነው። ብሩክ ያለው አንድ ተባባሪ ያለው 5 እጩዎችን ተመልክተናል። ይሄን በሰበር ዜና ነው ማለት ነው። የ2025 ክሬቲቭ አዋርድ ኢንፎርሜሽን ኮንተንት ቤስት ኢንፎርሜሽን ኢንፎርማቲቭ ብሩክ ኒውስ ባለፉት ዓመታት ዜናዎችን በትኩስ ለተመልካቾች ለፎሎወሮች ስታቀርቡ ቆይታል። ዛሬ እንኳን ደስ አለ። የዚህ የቤስት ኢንፎርማቲቭ ኮንተንት ሽልማት አሸናፊ ሆናል። Congratulations to the Best Informative Content Award for the G-Power TikTok Creative Awards 2025. ብሩክ ኒውስ እንኳን ደስ አለ። በድጋሚ በዓመት ውስጥ እንግዲህ የተለያዩ ትኩስ ዜናዎችን ስልኮቻችን ላይ በቀላሉ እና በፍጥነት እንዲደርሱ ያደረገ ብሩክ ኒውስ እንኳን ደስ አለ። ለወዳጆች መናገር የምትፈልገው ነገር ካለ ሙሉ መድረክ ያንተ። ተተኪ ማፍራት በጣም ደስ ይላል። በቅድሚያ ይሄንን ሽልማት ከመሴ እጅ በመቀበሌ በጣም ደስ ብሎኛል፣ ኩራት ይሰማኛል። ሁላችሁም እዚህ ያላችሁ አመሰግናችኋለሁ። ስለሆነውም ስላልሆነውም ወደፊት ስለሚሆነውም ሰማይና ምድር የፈጠረ ልዑል እግዚአብሔር የቀራንዮ ንጉሥ የድንግል ማርያም ልጅ ክብሩን ይስጥ። ይህ ሽልማት ለሁላችንም ነው። በዚህ መረጃ ላይ ብዙዎቻችን ሰርተናል፣ ብዙዎቻችን ለፍተናል። ከብዙዎች አንዱ ነኝ። ብቸኛው ሆኜ አይደለም የተሸለምኩት። ከብዙዎች አንዱ ነኝ ተብዬ ስለተሸለም በጣም ደስ ብሎኛል። በዚህ ፕሮግራም ላይ በአንድም ሆነ በሌላ ምክንያት መገኘት ያልቻሉትን መድኃኔዓለም ለቤታቸው ያብቃቸው፣ ያስገኛቸው ማለት ነው። ከዚህ ጀርባ ብዙ ቤተሰቦች አሉኝ። እህቶቼ፣ ወንድሞቼ እዚህ ያላችሁ በሁላችሁ ምስጋና ይገባችኋል። ደጋፊዎቼ፣ ሰፖርተሮቼ፣ እዛ ጋ ፋሚሊ ሁላችሁንም በጣም ነው የምወዳችሁ። በመጨረሻም ባለፉት 2 ዓመታት እጩ ሆኜ ያው ባላሸንፍም እዚህ ስገኝ አብራኝ የነበረችው ፍቅረኛዬ የአሁኗ ባለቤቴ ይሄ ሽልማት ለሷም ነው። አመሰግናለሁ። መልካም ብሩክ እንኳን ደስ አለ ለማለት እንወዳለን። በፍቅር ጉዞ ላይ ያላችሁ እጩ ሆናችሁ ያተሳካል። ኧረ ዞር በል ስለመብራን በእናትህ ካሌብን ገጠር ሊበለው ይችላል። ቤስት ላይፍስታይል ኮንተንት የጂ-ፓወር ኮንተንት አዶናይ እንኳን ደስ አለ ለሁለተኛ ጊዜ የታሸገው በዚህ the Best Lifestyle Content Award የላይፍ ስታይል ለብዙሃን Congratulations to Adonai once again for winning his second award in the evening with the
ማርያም 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 ስሟታለሁ እኔ የተመለከታችሁ ማርያም ናቢ ወንድሜ አንዴ ወደ መድረክ እንድትመጣ ኧረ ናቢ ይበሉልን ናቢ ማለት እሱ ነው ወንድሜ ከኔ ጋር ቆሞ ሁሌ የቀረጸኝ ማለት ነው። ላይፍ ስታይሌ ወደ ህይወቴ እንድትገቡ ያደረጋችሁ ናቢ ነው። ጀግና ነው። ትልቅ ደረጃ ይደርሳል። ከዚህ በላይ ትደርሳለህ። ነገር ነገር በጣም ነው ደስ የሚለው Funniest comedy content በሴቶች ምርጥ 5 እጩ ተወዳዳሪዎች አናቤላ፣ ኢትስ ባዚ፣ ነዙ፣ ዩቲናስ፣ ሚጣጥ። Funniest comedy አናቤላ እንዴ መቼ ነው ዩቲናስ ኮሜዲ ይሰራል? በምን ትግባ ታዲያ? Funniest comedy net ሁላችንም ቦታችን እንዳይገደል በማድረግ የምንሰራቸው ቪዲዮዎች ሁላችንም ደስተኞች ነን። ይህ ሽልማት ይገባታል። ኮንግራቹሌሽንስ። ደስ አለሽ።
አሸናፊያችን ከመድረክ ሳይወርዱ ሌላ አናቤላ እንኳን ደስ አለሽ። በፈኒ ጆንሰን በሴቶች ዘርፍ ልዩ ሽልማት አሸንፈሻል። Congratulations to Annabella for winning this special award for the Funniest Comedy Award of G-Power TikTok Creative Awards 2025. የለየት ያለ አዋርድ ሲሆን አናቤላ ታሸንፋለች ማለት ነው። ወደ መድረክ እየመጣች ትገኛለች። እባካችሁ ሞቅ ያለ ጭብጨባ። እንኳን ደስ ያለሽ አና፣ እንዲሁም አባቷም እናቷም እንኳን ደስ አላችሁ። ኮንተንቱን ክሬት በማድረግ ጀርባ ያሉት የአና አባትና እናት እጅግ ክብር ያስፈልጋቸዋል። ትልቅ ጭብጨባ። አበቃል ደሳለኝ፣ ባንዴ፣ ኮሜዲያን ያሲን፣ ዶሚኒክ የስኪል ስራዎቹ የምናውቀው ዶሚኔት የዚህ የወንዶች አስቂኝ ቲክቶከር አዋርድ ሽልማት አሸናፊ ሆኖ ዶሚኔት በጣም ነው የማመሰግነው። በመጀመሪያ ክብርና ምስጋና ለመድኃኒዓለም በዚህ እናንተ የተላኩልኝ እናንተ ሞገስ የሰጠኝ ክብርና ምስጋና ለመድኃኒዓለም። በሁለተኛ ደረጃ እናንተ መድኃኒዓለም በጣም ነው የምወዳችሁ የአራዳ ልጆች፣ በጣም ነው የማመሰግነው። ስታርቲንግ ፍሮም ዴይ ዋን የእውነት በጣም ሰፖርት አድርጋችሁኛል። ኮሎኖቼ እዚህ ያላችሁ ቤት ያላችሁ ሁላችሁ ለመላው የዓለም ልጆች ገባለተ። በሶስተኛ ደረጃ እናንተ ቤት እዚህ ይህን ፕላትፎርም እንጠቀም ቲክቶክ በጭራሽ ቲክቶከር ባለው እያስቢያለሁ አመት ከ10 ወሬ ነው። እናንተ ቤት ትልቆም ያደረጉኝ ሁሉም ጓደኞች ያሉ እዛ ጋር እባካችሁ አንድ ሞራስ በጣም ነው ሞዳችሁ። በጣም አመሰግናለሁ። ቴንክ ሶ ማች። መልካም ምሽት። ዶሚኔት እንኳን ደስ አለን። ቤስት ሚዲያ አዋርድ ምርጥ 5 እጩ ተወዳዳሪዎች አም ዩር ቤ ባሻክኒ ሀርሊ ቦንዳ ታፎ
Congratulations to Patron for winning the Best Memer Award of G-Power TikTok Creative Awards 2025. Patron won the Best Memer Award በማሸነፍ God for this opportunity to be here. Okay? Also, this letter goes to my followers, patrons, Jayashinku, and other sense of humor. Thank you. Maybe not. Yes, sir. ወንድ ነው ሴት ነው እየተባለ ነበር። ዛሬ ፌስ ሪቪው አይደለም ሌሊቲን የሚስማት ኦልሶ ያው ለማትክስ እናገኝ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ አይደል? ዛሬ ደግሞ ለባህል ተሰጠ። እናመሰግናለን። ጓዱ ወይም አሸናፊ አታቆይበን አብዬ ደጋፊ ነኝ ግን በርቶታል። ጀባው እስኪ የሬት ደጋፊ ግባለት ገባና ተወጥቷል። በመጀመሪያ ፈጣሪ ማመስገን እፈልጋለሁ። አያቴ ማመስገን እፈልጋለሁ። እማዬ አበበች ትባላለች። በጣም ነው የምወዳት። ከምንም በላይ ግን ማመስገን የምፈልገው ድምፅ የሰጣችሁ የእግር ኳስ ቤተሰቦች፣ ከማንም ከምንም በላይ ዩናይትዳውያን ይኸውላችሁ አላመዛዝንባችሁም። ያላችሁት ይህ አዋርድ ማለት ነው የእኛ የዩናይትዳውያን የአንድነታችን ምልክት እንዲሆን ነው የሚፈልገው። እወዳችኋለሁ። አመሰግናለሁ። መልካም ምሽት። የቀጣይ ሽልማቶች እየጠበቃችሁ በጉጉት እንደሆነ እናስባለን። ቀጣይ ደግሞ አፍተር ፓርቲው በአዳስ ላውንጅ ላይ ስለሚኖር ለሚፈልጉ ሰዎች ለማድረስ እንፈልጋለን። ሁላችሁም ተረጋግታችሁ ባላችሁበት አረፍ አረፍ ብትሉ በአክብሮት እንጠይቃለን። ሽልማት እንድንሰጥ እንዴት አመሻችሁ። የመጨረሻው ላይ ደርሰናል። ይሄ የዋንጫ ነው የሚመስለው። በጣም
ደስ ይላል። እኔ እንግዲህ ባለፈው 2 ዓመት የቲክቶክ ክሬቲቭ አዋርዶችን አሸናፊዎቹን ሸልሜያለሁ። የዛሬው ደግሞ በጣም የተለየ ነው። በጣም ነው የሚያምረው። በጣም ደስ ይላል። ከፍተኛ ሰስፐንስ ያለበት ነው። እንግዲህ አሸናፊው እዚህ ቦርሳ ውስጥ ነው ያለው። ይከፈት የ2025 የጂ ፓወር ቲክቶክ ክሬቲቭ አዋርድ አሸናፊ አዶናይ Congratulations to Adonai. የታባቱ በጣም ደስ ብሎኛል። ከምታስቡት በላይ ማለት ነው። ሁላችሁም እንድትረጋጉ በአክብሮት እንጠይቃለን። ምንም ያደረገ ነገር የለም። ተረጋጉ። TikTok creator of the year. ዲቻ ቦይስ ነፃነት አክብረት ወደ መድረክ እንድትወጡ ፈልጋለሁ። ናቲ የታለ? ናቲ አሼ ወደ መድረክ አንዴ ቶሎ ብላችሁ አንዴ ቶሎ ብሉ። እንኳን ደስ አለህ አዶናይ ቲክቶክ ክሬተር ኦፍ ዘ ይር የጂ ፓወር ቲክቶክ ክሬቲቭ አዋርድስ አሸናፊ። ጓደኞቹ እንዲሁም ደጋፊዎቹ ዲቻ ቦይስ ነፃነት ወደ መድረክ እየገቡ ይገኛሉ። በድጋሚ እንኳን ደስ አለ። ገባለት እንኳን ደስ አላችሁ ሁላችሁንም። በመቀጠል ሁላችንም ተያይዘን ወደ መኪናው እናመራለን ማለት ነው። ተያይዘን ደግሞ መኪና ይመለሳሉ ማለት ነው።
ድምፅ ያቻለው የጮኩኝ እንግዲህ ይኸው እነዚህ የምትመለከቷቸው ልጆቼ ናቸው፣ የኔ አደራ ናቸው። እነዚህ ትልቅ ደረጃ ማድረስ ደግሞ የኔ ዓላማ ነው። 25,000 ህፃናትን ማገዝ እፈልጋለሁ። 25,000 አረጋውያንን ማገዝ እፈልጋለሁ። አዶናይ ፋውንዴሽን ትልቅ ደረጃ እንደሚደርስ ደግሞ እግዚአብሔር ራሱ ያውቀዋል። ስግጥ ፍምስቱር በኢትዮጵያ ይጀምራል። የመጀመሪያ እንግዲህ እኔ ዓላማ የእናንተ ኮንፊደንስ መገንባት፣ ማንም ሰው ሳትፈሩ ህይወታችሁን እንድትቀይሩ ነው። ቲክቶክን እንድታሸንፉ ነው። ስግጥ ፍምስቱር ጠብቁ። እወዳችኋለሁ። እንግዲህ ጋይስ እዚህ ጋር እንደምታዩት መኪና አለ ከኋላ የአዶናይ መኪና አንዴ ልስራበት የአዶናይ መኪና ነው ከኋላ ያለው ተስፋ አደርጋለሁ ብቻ የት እንደሄደ አላውቅም ሰው ሁሉ እሱ ነው የሚጠብቀው እሱ ግን የለም ዌል እንግዲህ ጋይስ የዘንድሮ ቲክቶክ ክሬቲቭ አዋርድ 2025 ይሄንን ይመስል ነበረ እንደወደዳችሁ ተስፋ አደርጋለሁ በልተናል አልበላነውም እጩ ነበርን ግን ያው ቶፕ 5 ውስጥ ማልገባንም ብቻ ኤኒዌይስ በቀጣይ አመት አሻሽለን መተን እንደምናሸንፍ ይሄንን ቪዲዮ እንትን አረጋግጥ ቃል ገባላችኋለሁ ባልልም ግን እናሸንፋለን በእርግጠኝነት እናሸንፋለን ቀጣይ አመት ባናሸንፍም እንኳን ቶፕ 5 እንገባለን ቀጣይ አመት እና ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ ቪዲዮ ከተመቻችሁ ደግሞ ላይክ ማድረጋችሁን እንዳትረሱ ሰብስክራይብ ካደረጋችሁ በኋላ ደግሞ የደወል ምልክቷን መጫን እንዳትረሱ ወይል እንግዲህ አሁን ጨርሰን እየወጣን ነው በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሁኑልኝ ይመቻችሁ ወዳችኋለሁ ጧ